የሞተ ሰው አጥንት ይወቅሰኛል ብለህ ስታይ ያ አላህ ቁጣን አትፈራም? እናት ያስለመደችውን አልተውም። ለነገሩ አረቦች ምን ይላሉ? ተርኩል ማእሉፍ አሸዱ ሚን ضرب السيوف ይላሉ። የተለመደን ነገር መተው ከመተው በሰይፍ መቆረጥ ይሻለዋል። ሰው አጅር ይገኛል ወይ ያልኩት አንዱን ሰው የሆነ ነገር ተው ብለን ስንሟገት ባይገኝም ከተውኩት ይከፋኛል አለ። አጥንቱ ይወቅሰኛል፣ አባቴ አጥንቱ ይወቅሰኛል አለ። እኔ የምለው የሞተ ሰው አጥንት ይወቅሰኛል ብለህ ስታይ ያ አላህ ቁጣን አትፈራም? እናት ያስለመደችውን አልተውም። እነዚህ አንቀጾች ከሚያስተምሯቸው አንዱ لا تزر وازرة وزر أخرى አንድ ሰው በሌላ ሰው ወንጀል አይጠየቅም የሚለው ነገር ሒሳቡ በይነክ ወበይነ ረቢክ በመሐከላችሁ ከአላህና ካንተ መሐከል ከአላህና ከኔ መካከል መሆኑን አረጋግጦ መሄድ እንደሚገባ በይፋ ነው የሚያስተምረው። ثم الى ربكم مرجعكم ራሱን ነው የሚደግመው። ወደኔ ነው የምትመጡት ማለት ብምራችሁም በቀጣችሁም እኔ ነኝ። እኔ ጋር ያለውን ግንኙነታችሁን አሳምሩ። ለሰው ስትሉ እኔ ጋር አትጣሉ።